በሌሊት እምላለሁ ይላል። ሌሊት በጨለማው ሁሉ ነገር በሚያለብስና በሚሸፍንበት ጊዜ ይላል። ወነሃሪ በቀንም እምላለሁኝ ይላል። ኢዛ ተጀላ በብርሃኑ በሚገለጥበት ጊዜ ሌሊትን አንጥቶ ሁሉ ነገር በጨለማ ጥልመት ያለብሳል። ሲፈልግ ደግሞ ንጋትን አምጥቶ በብርሃን ያንጸባርቃል ማለት ነው። ይህንን በማደርግበት ኃይልና ጥበብ እምላለሁኝ እንደማለት ነው። ወማ خلق الذكر والانثى والذي خلق الذكر والانثى እንደማለት ነው። ከሰው ጀምሮ ሌሎችንም ፍጥረታቶች ማንኛውንም ነፍሳትና እንስሳት ለእርባታ እንዲመች ሴትና ወንድ አድርጎ በጾታ ለይቶ አካፍሎ ነው የፈጠራቸው ማለት ነው። እና ወንድና ሴትን የፈጠረና በመካከላቸው እርባታው እንዲቀጥል ያደረገ በሆነው ጌታችሁ በአላህ እምላለሁኝ በራሴ ይላል ማለት ነው። በተቃራኒ ነገሮች ነው አሁን የማለልን። ሌትና ቀን እንደገና ሴትና ወንድ የሚባሉት ተቃራኒዎች ናቸው ማለት ነው። ከዛ የሚምልበት ቁም ነገር ምንድነው? እነ ሰዓየኩም ለሸታ የእናንተ የሰዎች ስራ የተለያየ ነው፣ የተነጣጠለ ነው ይላል ማለት ነው። አስተሳሰባችሁ የተለያየ በመሆኑ ስራችሁም እንደዛው የተለያየ እንደሚሆን እምላለሁኝ ይላል ማለት ነው። ሰው ቅንነትና ጠማማነት የሚባል ባህሪ የተጠራወተው ነው፣ ከሁለት አንዱ ውጭ አይሆንም ማለት ነው። ፈአማ መን አዕጣ ወተቃ እና ከናንተ መካከል እንዲሰጥ የተፈለገበትን ነገር በፍቃደኝነት የሰጠውና ጌታውን የፈራውማ ወገን ይላል። እና እንግዲህ መጀመሪያ እምነትን ለጌታ ስጥ ተብሎ በሚጠየቅ ጊዜ እሺ በፈጠረ ጌታ አምኛለሁኝ ብሎ የእምነትን የሰጠ እንደገና ደግሞ አምልኮትን ለእርሱ ብቻ አድርግ ሲባል አምልኮትንም ለሱ ያደረገ ወተቀላህ አላህን የፈራ ማለት ከልክሉ ቦታ ያልተገኘ እሱን የሚያስቀይምና የሚያስቆጣ ቦታ ያልታየ ማለት ነው። ወሰደቀ ቢልሁስና በላ ኢላሃ ኢላላህም ደግሞ እውነት ብሎ የተስማማ የላ ኢላሃ ኢላላህን መርሆነት ከልብ የተቀበለ ማለት ነው። ወይም ደግሞ በሰራው ስራ ከጌታ ዘንዳ ወረታ አገኛለሁኝ ብሎ ከልቡ ያመነና የተስማማ ተስፋ የጣለ ማለት ነው። ይህን ያደረገ ፈሰኑ የስሩሁ ሊልዩስራ እንደ አይነቱን ቅን ሰው ለመልካም እድል ሳናዘጋጀውና ሳንገጥመው አንቀርም ይላል አላህ Subhanahu Wa Ta'ala። ወይም ሁኔታውን ሁሉ የተሳካና የተቃና ሳናደርግለት እንደማንቀር ነው ይላል። በዱንያም በአኺራም ልዩ እንክብካቤ ይቸረዋል። በዛ ዓለምም የደስታ የፎይታ ህይወት ይሰጠዋል። በመጪውም ዓለም ደግሞ ከሚፈራው ሁሉ ዲን ወመልካም እድል ጀነትን እንዲወርስ ያደርገዋል ማለት። ወአማ መን በኺለ ወስተግና ያ የነፈገውማ ማለት ለጌታ እንዲሰጥ የጠየቀውን ነገር ለመስጠት ፍቃደኛ ያልሆነና የነፈገው ወስተግና ያን ነገር ቢሰጥ ኑሮ ከጌታ የሚያገኘውን ወረታ እንዴ አልፈልግም ብሎ የተብቃቃ አንድ ነገር ስጥ ሲሉት ይከብደዋል ማለት ነው። ያን ነገር በመስጠቱ ተጌታ ወረታ ታገኛለህ ቢባል ያ ነገር አይዋጥለትም ማለት ነው። ከጌታ የሚገኘው ነገር ይቅርብኝ እንጂ ይሄንንስ ነገር አልሰጥም ይላል ማለት ነው። እና በያዘው ውስን ጥሪቱ ሰስቶ ከጌታ የሚገኘውን ታላቅ ወረታ እንደማይፈልግ ሆኖ ተኩራርቶ የተወውማ ወከዘበ ቢልሁስና በላ ኢላሃ ኢላላህ ያስተባበለ ወይም ደግሞ በሚሰራው ስራ ወረታ ያስተባበለ መልካም ስራ ሰርቼ ተጌታ ወረታ አገኛለሁ ብዬ አላስብም እና እኔ ያስኳትን ንብረቴንና ጥርቴን ቆጥቤ ብጠቀም ይሻለኛል ብሎ የጌታን ወረታ አልፈልግም ብሎ በግዛዊና በግላዊ ጥቅሙ የሚኩራራ ፈሰኑ የስሩሁ ሊልዑስራ የአይነቱን ልግመኛና ስትታም ደግሞ ለመጥፎ እድል ሳንዳርገው አንቀርም ይላል ማለት ነው። እና በዚህ በዱንያም ለኪሳራ ለውርደት በመጪውም ዓለም ደግሞ ለጀሃነምና ለዘላለም ሰቆቃና ቅሌት እንደሚጋለጥ ነው በማለት ያስጠነቅቃል ማለት ነው። ምክንያቱም ሰዎች ራሳቸውም ሆነ በእጃቸው የሚገኙ ንብረቶች ሁሉ በሙሉ የአላህ ናቸው። ስለዚህ አላህ ብዙ ነገር ሰጥቶን ከሰጠን ነገር ለኔ አንድ የተወሰነ ነገር አበርክት ብሎ በሚጠይቀው ጊዜ የሚነፍክ ከሆነ ጌታን ውለታውን ካደው ማለት ነው። እና እሱም ፈጣሪነቱን ተጠራጠረ ማለት ነው። የሰጠኝን ነገር ደግሞ ከሰጠውኝ ያልቀብኛል ከዛ በኋላ ባዶ እጄን እቀራለሁኝ ብሎ በጌታ መተማመን የለውም ማለት ነው። ይህ ከሆነ ደግሞ
በገዛ ጥረቴና ጉልበቴ ነው የምንወረው እንደማለት ነው። ይህ ከሆነ አላህ Subhanahu Wa Ta'ala የሱ ጉልበትና ዕውቀት እንደማያዋጣው ለማሳወቅ በመጨረሻ ላልጠበቀውና ለማይችለው አደጋ እንደሚያጋልጠው አስጠነቀቀ ማለት ነው። ወማ يغني عنه ماله اذا تردى ዛሬ ሰብስቦና አከማይቶ የሚነፍገውና የሚንከባከበው ገንዘቡ በዛ በቅሌትና በጥፋት ሸለቆ በሚወርድና በሚምዘገዘግ ጊዜ የሚያድነውና የሚጠቅመው አይሆንም ይላል ማለት ነው። እና እንግዲህ የአላህን ፍቃድ ያላከበረና በፍቃዱ በሱ ትእዛዝ ያልተመራ የሆነ ሰው ወደ ጀሃነም ሸለቆ መወርወሩ አይቀርም። ወደ ጀሃነም ሸለቆ ተወርውሮ ተምዘግዝጎ በሚወርድበት ጊዜ ዛሬ የሚሰስትለትና የሚነፍገው ገንዘቡ ከዛ ሊያድነውና ሊታደገው አይችልም በማለት ያስጠነቅቃል ማለት ነው።